እና የአቡነ ጳውሎስ ህልፈት ለዋልድባ ገዳም መነኮሳት ሌላ መከራ ይዞ መምጣቱን መነኮሳቱ ተናገሩ። ኢሳት ያነጋገራቸው የዋልድባ ገዳም መነኮሳት እንደተናገሩት አቶ መለስ ዜናዊና አቡነ ጳውሎስ ከዚህ ዓለም በሞት ከተለዩ ጀምሮ በመነኮሳቱ ላይ የሚደርሰው እንግልት ጨምሯል። የትግራይ ክልል ባለስልጣናት ወታደሮቹን ልከው መነኮሳቱን እያሳደዱ መገኘታቸው ከ13 በላይ መነኮሳት ከገዳሙ ወጥተው እንዲሸሸጉ ግድ ማለቱን ኢሳት ያነጋገራቸው አባት ገልጸዋል። ምንድነው በግልጽ የማይጸብሪ አስተዳደር ምንድነው ያላቸው እናንተ እዚህ ቦታ ላይ መቀመጥ አትችሉም ይሄ ክልል የኛ ክልል ነው ጠቅላይ ሚኒስትሩ ሞተ ብላችሁ ተደሰታችሁ ፓትርያርኩ ሞቱ ብላችሁ ተደሰታችሁ በተቃዋሚዎች ሬዲዮ እያስተላለፋችሁ ነው ስለዚህ እናንተናኛ አብረን ልንኖር አንችልም ገዳማችን ልቀቁ በማለት ይሄን ተናግሮ ነበር ከዛ በኋላ በ17 እና በ18 ወደ 16 የሚሆኑ ሰራዊት ተልከው መነኮሳቶቹን አስረው ሊያመጡ ሄዱ አላገኟቸውም ያው ወደው መልእክት እንደደረሳቸው በሌላ አካል ወጡ ያው አሁን ባንድ ሆነ ቦታ ላይ ያሉት የታጣቂዎቹን እንግልት በመሸሽ ከተሰደዱት መካከል አባ ወልደ ጊዮርጊስ ገብረ ማርያም አባ ገብረ ማርያም ገብረ ዮሐንስ አባ ገብረ ሕይወት ተክለ ማርያም አባ ገብረ ስላሴ ዋልልኝ አባ ገብረ ማርያም ወልደ ሳሙኤል አባ ኃይለ ኢየሱስ አሽኔ አባ ኃይለ ኢየሱስ ወልደ ሳሙኤል መናኝ ኃይለ ማርያም ወልደ ሳሙኤል መናኝ ገብረ ጊዮርጊስ ወልደ ሳሙኤል አባ ገብረ ስላሴ ዋልልኝ መናኝ ታዲዮስና ሌሎች እናቶችም ይገኙበታል።